እሱ ነው። ያን ያደረገበት ምክንያት ደግሞ ሊየብሉወኩም ሊፈትናችሁ ነው። አዩኩም አሕሰኑ አመላ ከእናንተ ውስጥ ማንኛችሁ መልካም ስራ እንድትሰሩ ሊፈትናችሁ ነው ሞትና ህይወትን የፈጠረው። ወሁወ ልዐዚዙ ልገፉር እሱ አሸናፊና መሀሪ የሆነ ጌታ ነው። አሁን ሌላኛው አላህ ሳፈ ባህሪው መገለጫ ደግሞ አለዚ ያ እናንተ ጌታ እኮ እሱ ነው። ኸለቀ ሰብዐ ሰማዋትን ጢባቃ ሰባት ሰማያትን አንዱ በአንዱ ላይ እየነባበረ የፈጠረ ነው። ማ ተራ ፊ ኸልቅ ረሕማን ሚን ተፋውት በረሕማን ፍጥረታቶች ውስጥ እኮ አንድንም ጉድለት አትመለከትም። ፈርጅዕ ልበሰረ ሀል ተራ ሚን ፍጡር አይንህን እስኪ መላልሰው ከዚህ ከሰማይ ፍጥረታት ውስጥ አንዲትን ቀዳዳ ጉድለትን ትመለከታለህን? ይላል አላህ። ثم ارجع البصر ከረተይን አይ መረተይን አሁንም ሁለት ጊዜ ደጋግመህ አይንህን ተመልከት እስኪ ወደ ሰማይ አንጋጠህ። የንቀሊቡ ኢለይከ አልበሰር ያኔ እይታ ወደ አንተ ይመለሳል። ካሲአን የተዋረደና ወሁወ ሐሲር ዥብርቅርቅ አይኑ ውሃ አዝሎ የደከመ ሆኖ ይመለሳል ይላል። ወለቀድ ዘየነ ሰማአ ዱንያ ቢመሳቢሐ ቅርቢቱን ሰማይ ሰባት ስለሆነ ሰማይ እች የምትመለከቷትን ሰማይ እኮ በከዋክብት አስጌጥናት ብርሃንም እንድትሰጥ አደረግን። ወጀዐልናሃ ሩጁመን ሊሸያጢን እነዚህ ከዋክብቶችን ለብርሃን ብቻ ሳይሆን የሸይጣን መቀጥቀጫዎች ማደረግናቸው። ወአዕተድና ለሁም አዕዛበ ሰዒር ለነዚያ ለሸይጣኖች ተቀጣጣይ የሆነውን እሳትም ቃል ገባንላቸው ይላል። ተባረከ አለዚ ቢየዲህ ልሙልክ ንግስናው በእጁ የሆነ ጌታ የተባረከ ሆነ። አላሁ ስብሓንሁ ወተዓላ ንግስና የእሱና የእሱ ብቻ ነው። ዛሬ ሀያላን የሚሉ ንጉሶች ከአላሁ ስብሓንሁ ወተዓላ የተሰጣቸው ንግስና ነው። ንግስናቸው ደግሞ የተገደበ ነው። አምባ ነው። ቁልላሁመ ማሊከ ልሙልክ ይላል ሱረቱ አሊ ኢምራን ላይ ያሳልፈናል። አላህ የንጉሶች ሁሉ ንጉስ እኮ የእሱ ነው። ንግስናን ለፈለገ ሰው ይሰጣል፣ ከፈለገው ሰው ይቀማል። ያሻውን ሰው ከፍ ያደርጋል፣ የፈለገውን ሰው ያዋርዳል። ስብሓነሁ ወተዓላ ያ የእናንተ ጌታ እሱ ነው። ወሁወ ዓላ ኩል ሸይን ቀዲር አላህ ደግሞ በሁሉ ነገር ላይ ቻይ የሆነ ጌታ ነው። ሁሉ ነገር ይችላል። ሁሉ ነገር ማድረግ የሚችል ጌታ ነው። ከሱ አንዲትም ነገር የምታመልጥ የሌለ ጌታ ነው ስብሓነሁ ወተዓላ። የዚህ ጌታ አምላኪ ስላደረግኳችሁ ልታመሰግኑት ይገባል። ዛሬ ሰዎች ግዑዝ ነገራቶችን ያመልካሉ፣ ደካማ ነገራቶችን ያመልካሉ። ከነሱ ላለሰ ነገር ሲያጎበድሉና ሲወርቁ እንመለከታለን። እናንተ ደግሞ ስልጣኑ ሁሉ በእጁ የሆነው ጌታ በሁሉ ነገር ላይ ቻይ በሆነውን አምላክ ይላችሁና አላሁ ስብሓንሁ ወተዓላ ልታመሰግኑ ይገባል። ያም ጌታ ጥራት ይገባው። ሌላ መገለጫው ሳ ምንድ ነው? አለዚ ኸለቀ ልመውተ ወልሐያተ ህይወትና ሞትን የፈጠረ ነው። ሞት የተፈጠረ ነገር ነው፣ የሚንቀሳቀስ ነገር ነው። ልክ እንደ ጅኖች እንደ ሸይጣኖች ነው። አይታይም፣ በመካከላችን የሚያንጃብብ ነገር ነው። ኩሉ አሽየትን ወዱሓሃ ሁሌም ከቀጠር በፊትና ከቀጠር በኋላ በውስጣችን የሚኖር ነው ሞት ማለት። አሒበቲ ሞት ማለት ሩህ አካልን ለቃ ስትሄድ ይሄ የሚንቀሳቀሰው አካላችን ሁሉ መንቀሳቀስ በማይችልበት ሰዓት ሩህ ከአካላችን ስትላቀቅ ሞት የሚባለው ነገር ያ ነው። አሒበቲ አላህ ሞትን ፈጥሯል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ኢነላህ አዘለ በኒ አደመ ቢልሞት አላህ እኮ የአደም ህዝቦችን የአደም ልጆችን በሞት አዋረዳቸው። ወጀዐለ ዱንያ ዳር አልሐያት ثመ ዳር አልመውት የዱንያ ህይወትን እኮ አላህ አሉ ነቢዩ ዓለይሂ ሰላቱ ወሰላም የዱንያ ህይወትን መኖሪያና ከዛም በኋላ መሞቻ አደረገ።
ወጀዐለ አልአኺረ ዳረ አልጀዛኢ ሱመ ዳረ አልበቃ አኺራን ደግሞ የምንዳ ቀን የምንዳ የሚከፈልበት ቀንና የመዘውተሪያ ቀን አደረጋት። ዱንያ ስራ ብቻ ነው ያለው። ጀዛ ዛሬ ዱንያ ላይ የለም። አላሁ ስብሓነሁ ወተዓላ በየቀኑ አንዳንድ ቀናቶችን ሲያሳየን ለእኔ ለአንተ ለአንቺ እድሎችን እያመቻቸ ነው ስራ እንድንሰራ አላሁ ስብሓነሁ ወተዓላ የሚወደውን። ከዛ ሞት የሚባለው ነገር መቼ እንደሚመጣ አናቅም። ወከም ሚነ ናስ የርሐሉነ በይነና በዚህ 2 ዓመት ብቻ 100,000 ፊልስጢን እህትና ወንድሞቻችን አተናል ያለምንም ወንጀል ምንም ሳያደርጉ በበራቸው በደጃፋቸው በቀያቸው 100,000 ከ120,000 ያለነሰ አካላቸውን ጎደሎ ሆነዋል። አሂበቲ ፍልስጢን ምድር ላይ የኔን ያንተን አንቺ አማና ተሸክሞ ለዛው የቁድስ መሬት ፍልስጢን መስጂድ አልአቅሳ አማና የተሰጠችው ዛሬ ምድር ላይ ላሉ ሙስሊሞች በሙሉ ነው። 2 ቢሊዮን ሙስሊምስ 2 ቢሊዮን ሙስሊም አደራ ተሰጥቷል። ኃላፊነቱን እየተወጡ ያሉት ግን 2 ሚሊዮን ብቻ ናቸው። በየቀኑ ቦምብ ይወርድባቸዋል። ለዛው የተከለከሉ ቦምቦች እነሱ ላይ ይከለከላል፣ ሙስሊሞች ላይ የሚፈቀድ። መቼ እንደሚመጣብን አይታወቅም። ሞት መዘጋጀት አለብን። አኺራ ደግሞ ስራ የለም። አኺራ ስራ የለም። ምንድን ያለው ጀዛ ثم دار البقاء ሞት የሚባልም ነገር የለም። አላሁ ስብሓነሁ ወተዓላ ሁሉም ሰዎችን ይሰበስባል፣ የጀሃነም ሰዎችንም የጀነት ሰዎችንም። ከዛ ቀንድ ያለው በግ ይመጣና ይህንን ታውቁታላችሁ ወይ ብሎ ይጠይቃል አላሁ ስብሓነሁ ወተዓላ ፍጥረታቶችን በሙሉ። አዎ ይህማ እኮ አካላችንን ተለይቶ ሲሄድ የነበረው ሞት የሚባለው ነው እናውቀዋለን ብለው የጀሃነም ሰዎችም የጀነት ሰዎችም ይመሰክራሉ። ከዛ በኋላ አይናቸው እያየ ያ በግ እነሱ መካከል ላይ እንዲታረድ ያደርጋል አላሁ ስብሓነሁ ወተዓላ። ካሁን በኋላ ሞት የሚባል ነገር የለም። እናንተ የጀሃነም ሰዎች ሆይ ጀሃነም ግቡ፣ አላህ ይጠብቀና። ፈላ መውተ ለኩም ሞት የሚባል የለም። እናንተ የጀነት ሰዎች ሆይ ጀነት ግቡ፣ ሞት የሚባል ነገር የለም ተብሎ ሞት በመካከላቸው ይታረዳል የውመል ቂያማ። ዛሬ ዱንያ ላይ ግን ከምንወዳቸው ይለያየናል። ከምንወዳት እናትና አባት፣ ከምንወዳቸው ልጆቻችን፣ ከምንወዳቸው አገር መሪዎቻችን እንደ ያህያ ሲንዋር አይነቱን ታላቅ ሰው አላሁ ስብሓነሁ ወተዓላ ይለያል፣ ይወስዳል፣ ጀግኖችን ይወስዳል። ወለሩበማ እነሱ ከነ ሐምዛ ጋር ከነ ሙስዓብ ኡመይር ጋር ጀነት ውስጥ እየቧረቁ ይሆናል። ለእኛ ግን የልብ ቁስል ጥለውልን ሄዱ። ስለዚህ አለዚ ኸለቀል መውተ ወልሐያት ሞትና ህይወት የፈጠረ እሱ ነው። ያ የፈጠረበት ምክንያት እሳ ምንድን ነው? ሊየብሉወኩም ሊፈትናችሁ ነው። ላሟ ላመል ቀሰም ነች፣ የማሐላ ላም ነች። ሊየብሉወኩም ሊፈትናችሁ በእርግጠኝነት አዩኩም አሕሰኑ አመላ ከእናንተ ውስጥ ማንኛችሁ መልካም ስራ የሰራችሁ መሆኑን ሊፈትናችሁ ሊሞክራችሁ ነው ሞትና ህይወትን የፈጠረው አላህ። ፈተና አይቀርም አሒበቲ፣ አንድ ሰው ፈተና አይቀርለትም። አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ኢንሻአላህ ድምፅ ያረበሻችሁማ እየተቆራረጠ እንደሆነ ይገባኛል። ማለት ከኔትወርክ ሳይሆን እዚህ ንቅ እያደረገኝ እንደሆነ ይገባኛል። አልሐሲብ አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። እነዚህ የሰው ልጆች ያስባሉን እንደዚሁ አምነናል በማለታቸው ብቻ ሳይፈተኑ ዝም ብሎ የሚቀሩ ይመስላችኋል? እንዳያስቡ ትፈተናላችሁ እናንተ አማኞች ሆይ። አዎ ነቢዩላህ ኑህ ዓለይሂ ሰላም 950 ዓመት በህዝቦቹ ተፈትኗል። ነቢዩላህ ዩኑስ ዓለይሂ ሰላም ራሳቸውን አሳ ውስጥ እስከ መጣል ድረስ
እስከ ማስገባት ድረስ ተፈትነዋል። ነቢ ሙሳ ዓለይሂ ሰላም 40 ዓመት ሙሉ ተፈትነዋል። በፊርዓውን መከራቸውን አይተዋል። ነቢ ሙሐመድ ሰለላሁ ዓለይሂ ወሰለም ነቢዩ አዩብ ዓለይሂ ሰላም 18 ዓመት በሙሉ በበሽታ ተሰቃይተዋል። ነቢ ሙሐመድ ሰለላሁ ዓለይሂ ወሰለም ማንም ነቢይ ላይ ያልደረሰው ግፍ ደርሶባቸዋል። ያሕያና ዘከርያ በመጋዝ ተገዝግዘዋል። አሒበቲ ስለዚህ መፈተን አይቀርም። ወለቀድ ፈተነ ለዚነ ሚን ቀብሊኩም እኮ ነው የሚለው አላህ። ከእናንተ በፊት የነበሩ ህዝቦችን ፈትነናቸዋል ነው። ትፈተናላችሁ ነው፣ አይቀርላችሁም ነው። ወሁወ ልዐዚዙ ልገፉር። ሱብሓነላህ የሚገርም የቁርአን አገላለጽ። አልዐዚዝ አሸናፊ ነው። እምቢ የምትሉ ከሆነ የምትክዱ ከሆነ በአላህ እሱ ዐዚዝ ነው፣ አሸናፊ የሆነ ጌታ ነው። እሱን የምትቀበሉ ከሆነሳ አሸናፊ እንደሆነ ሁሉ ደግሞ ገፉር ነው፣ መሀሪ የሆነ ጌታ ነው። ለዚህ ነው አንድ ሙስሊም በሁለት ክንፍ ነው መብረር ያለበት። በይነ ልኸውፍ ወረጃ የሚባል ክንፍ ይዞ መብረር መቻል አለበት። ምንድን ነው በይነ ልኸውፍ የሚባለው? ምን ፍርሃቻ ከምን ከአላሁ ስብሓንሁ ወተዓላ ቅጣት መፍራት። ረጃውሳ ረጃ ማለት ነው መከጀል፣ የአላህን እዝነት የአላሁ ስብሓንሁ ወተዓላ ጀነትን መፈለግ። ስለዚህ በሁለት ክንፍ ነው መብረር መቻል አለብን። እነዛ ክንፍ ኸውፍና ረጃ የሚባሉ መፈለግና መፍራት። በዚህ መካከል ሁነን ከሄድን አላሁ ስብሓንሁ ወተዓላ አሸናፊ ነው፣ ገፉር መሀሪ የሆነ ጌታ ነው። ሌላ እናንተ ጌታ ያ ተባረከ አለዚ ቢየዲሂ ልሙልክ የተባለው መገለጫው ደግሞ አለዚ ኸለቀ ሰብዐ ሰማዋትን ጢባቃ፣ ያ 7 ሰማያዎችን አንዱ በአንዱ ላይ እየነባበረ የፈጠረ ጌታ ነው ስብሓንሁ ወተዓላ። ሰማይ ከአንደኛ ሰማይ ከመሬት እስከ አንደኛ ሰማይ ድረስ ነቢዩ ዓለይሂ ሰላቱ ወሰላም በሐዚ ላይ እንደዘገቡልን እንደውም ወደ ላይ አይደለም ልክ ለጥ እንዳለ ሜዳ ሆኖ የሚያስኬደው 500 ዓመት ነው አሉ። እሰቡ፣ ቅርብ ይመስልናል። ስፋቱ ብቻ ይሄ ነው አይደለ? ከአንደኛ ሰማይ ከመሬት እስከ አንደኛ ሰማይ ድረስ የአንዱ ሰማይ ውፍረቱ ደግሞ ከአንዱ ሰማይ ከታች ላይ እስከ ላይ እስከምትወጣ ድረስ እንደዚህ ከዚህ እስከዚህ እስከምትወጣ ድረስ 500 ዓመት ያስኬዳል። አሒበቲ እስከ 7 ሰማይ ድረስ እንደዛ ነው። ስናየው የሆነ የሚለጠጥ ትንሽዬ ወረቀት ነገር ነው የሚመስለን። ላ ወላሂ በጣም ግዙፍ የሆነ ፍጥረት ነው ሰማይ ማለት። የሚገርመውና የሚደንቀው ደግሞ ይሄን ግዙፍ ፍጥረት ያለ አንዳች መሰሶ ቢገይሪ ዐመድን ተረውነሃ ይላል ሱረቱል ሰጅዳ ላይ። ያለ አንዳች መሰሶ ሰማይን ያቆመው ጌታ ሊመለክ አይገባውም ወይ? አትመለከቱም ወይ? ትመለከታላችሁ። አንድ ቤት ትንሽዬ ጎጆ ቤት እንኳን ስንሰራ መሰሶ ካላቆምንበት ይፈርሳል። ይሄን የሚያክል የአላህ ፍጥር ግን በሱ ቁጥጥር ስር ስላለ አላሁ ስብሓንሁ ወተዓላ ያለ አንዳች መሰሶ አቁሞታል። የውመል ቂያማ ደግሞ ሲፈልግ ምን ያደርገዋል? አላህ እንገሸልጣታለን ነው የሚለው። ግሽልጥ ልክ የፍየል ቆዳ እንደምንገሸልጠው እንደዛ ነው የምንገሸልጣት ነው የሚለው። ይህንን ግዙፍ ኸልቅ ማለት ነው። ማ ተራ ፊ ኸልቅ ረሕማን ሚን ተፋወት። የሰማይም ሆነ የኩርሲይም ሆነ የዓርሽም ሆነ የተራራዎችም የምድርም የውሃም የእናንተም የሰው ልጆች አፈጣጠር ውስጥ በአላሁ ስብሓንሁ ወተዓላ በረሕማኑ ፍጥረታቶች ውስጥ አንዲትም ነገር መዛነፍን ጉድለትን አትመለከትም ነው የሚለው አላሁ ስብሓንሁ ወተዓላ። አታይም። ለዚህ መረጃ ደግሞ ፈርጅዕ ልበሰረ ሀል ተራ ሚን ፍጡር። እስኪ አይንን አንጋጥ ተመልከት ወደ ሰማይ። ትንሽዬ ጫር ያለች ነገር እንኳን ትመለከታለህ? ቀዳዳ ነገር ታያላችሁ ሆነ? አታይም። ይኸው መረጃ ደግሞ አይን ሰጥቻለሁ። ተመልከት እስኪ የአላሁ ስብሓንሁ ወተዓላን ሰማይ አንዲትን ቀዳዳ ትመለከታለህ? አንዴ ብቻ አይደለም ደግሞ እንድታይ መፈቅድልህ። ሱመ ረጅዕ ልበሰረ ከረተይኒ። ከረተይን ማለት መረተይኒ፣ ደጋግመህ አንዴ፣ ሁለቴ፣ 3 ቀጥል። በደንብ እስኪ አንዲትም ነውርና ቀዳዳ ነገር የምታይ ከሆነ ያንን ሳታይ ቀርቶ አይን ይደክመውና የንቀሊቡ ኢለይከ ልበሰሩ ኻሲአ፣ የተዋረደ ሆኖ እይታ ወደ አንተ ይመለሳል ማለት ደክሞ ማለት ነው። ወሁወ ሐሲር፣ ድክም ብሎ የሆነ ነገር ላይ ትኩረት አድርገን ስናይ አይናችን ውሃ ይሞላል። ሲሞላ የማየት አቅሙ ይቀንሳል አደለ?
እንደዛ ሆኖ አይናችሁ ይመለሳል እንጂ ከአላሁ ስብሓነሁ ወተዓላ ሰማይ ከምታዩት አንዲት የተጫረች ነገርን አትመለከቱም ይላል አላሁ ስብሓነሁ ወተዓላ። ይህንን ሰማይ ደግሞ አላህ ዝም ብሎ ሜዳ አላደረገውም። ወለቀድ ዘየና ሰማአ አዱንያ ቢመሳቢሐ በሚያማምሩ ከዋክብቶች መብራት አድርገን አስጌጥንላት። ዘየነ ሰማ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ በሐዲሶች? ወዘየነት ሰማኡ ቢልከዋኪብ አሉ። ሰማይ በከዋክብቶች ተጌጠች። ወዘየነት ልአርዱ ቢሸባብ ምድር ደግሞ በወጣቶች አማረች፣ አንጸባረቀች አሉ። ወጣት የምድር ፍካት ነው፣ ውበት ነው። ልክ ሰማይ ላይ ከዋክብቶች እንደሚያምሩት ሁሉ በዛ ነው የተሰየምከው አንተ ወጣቱ ወንድሜ ወይ፣ አንቺ ወጣቷ እህቴ ወይ። ስለዚህ ወጣቱነን እንደ ከዋክብቶች ሰዎች በእኛ የሚማረኩ ለነሱ ብርሃን መስጠት ውበትን መስጠት ነው ያለብን እንጂ ለሰዎች እንቅፋት መሆን የለብንም ነው መልእክቱ። ወጀዐልናሃ ሩጁመን ሊሸያጢን እነዛ ከዋክብቶችን ደግሞ ጌጥ ብቻ ሳይሆን የጅኖች የሸይጣኖች መወገሪያ መቀጥቀጫ አደረግናቸው። ምን ማለት ነው? ነቢዩ ዓለይሂ ሰላቱ ወሰላም ከመላካቸው በፊት ሸይጣኖች ረቂቅ ናቸው። እንደኛ አጥንት እንደዚህ ስጋ ምናምን ያላቸው ነገር አይደሉም። ልክ እንደ ንፋስ ነው። አንዱ በሐዲስ እንደመጣው እንደ እስፖንጅ አንዱ በአንዱ ላይ እየተረማመደ እስከ አንደኛ ሰማይ ድረስ ይሄዱ ነበር። አንዱ በአንዱ ላይ የተሸጋገረ ማለት ነው። ከዛ አንደኛ ሰማይ ላይ ያለችውን ድምፅ ይሰማሉ፣ መላይካዎች የሚያወሩትን። ከዛ አንዱ ለአንዱ እያቃበለ መሬት ደርሶ አንድ እውነት ይሰጡና ለደጋሚዎች ይሰጣሉ። ደጋሚዎች እዛች አንድ ለአንድ እውነት ላይ 99 ውሸት ይጨምሩ። አሉ ግዝፈታቸው ከፀሐይ የገዘቡ ከዋክብቶች አሉ። ከከዋክብቶች ላይ የሚነሱ ጨረሮች ናቸው መጥተው እነዛ ወሬ ለማዳመጥ የመጡ ጅኖችና ሸይጣኖችን በችቦ ይበትኗቸዋል። ከዛ በኋላ ወደ ላይ መውጣት አቆሙ ማለት ነው። አንዳንዴ ሲመጡ ቀጥታ አይደለም እንደዚህ የሚወርዱ። አይታችሁ ከሆነ ከዋክብቶች ሰያፍ ነው የሚወሩት፣ እያሳደዷቸው ነው። መብረቅም እኮ አይታችሁ ከሆነ እዚህ ጋር ብልጭ ልና የሚጮኸው እዛ ነው፣ ሰያፍ ስለሚሄድ ነው። ሌላው ዛሬ ስለ ኮከቦች ብዙ ነገር አጠናን ብለው እየደረሱ ነው። ወላሂ ከቅርብ ጊዜ ወዲህ የተማርኩት ነገር ምንድን ነው? የሆነ ሳይንስ በፊት የሆነ ነገር ደረሰበት ሲባል ይገርመኝና ይደንቀኝ ነበረ። አሁን ዛሬ ላይ ደግሞ በተለይ ወደ ተኸሱሲን ዑሉም አልቁርአን ካደረኩ በኋላ አንድ የሆነ ሳይንስ ተገኘ ሲባል ውጭ ወደ ቁርአን ነው የምመጣው። አይደንቀኝም። በቃ እርግጠኛ ሁኜ ይሄ ነገር አላህ በቁርአን ውስጥ ያስቀመጠው መሆኑን ተፍሲሮችን አጋለብጬ ይደርስበታለሁ። ምክንያቱም ከየትም አያመጧትም። ቁርአን የገለጠውን ያክል እነሱ ሳይንስ ዛሬ ገና ብዙ ይደርሳሉ። ቁርአን ያልደረሰ የተናገረው ገና መቼ? ያኔ ደግሞ ጃሂልያ እንኳን ከ15 ክፍለ ዘመን በፊት ስለ ከዋክብቶች ብዙ ያውቁ ነበረ። ምን አይነት ኮከብ በዛኛ ወር እንደሚወጡ ያውቁ ነበረ። ለምን? ለጉዞ ስለሚጠቀሙበት። ምክንያቱም ማታ ማታ በመርከብ ሲጓዙ እንደ ዛሬ ሞተር የለም መርከብ፣ በንፋስ ነበር የሚጓዙት። እነሱ ወደ ፈለጉበት አቅጣጫ ሳይሆን ንፋሱ የሚወስዳቸው እራሱ ወደ ፈለገበት ነበረ። ስለዚህ በእያንዳንዱ ቀን የሚወጣውን ኮከብ ጥናት አድርገው አመቱ ሙሉ ተቆጣጥረውት ነበረ፣ ያኔ በጃሂልያ እንኳን። ከዛ በኋላ መርከቡ ወደ ፈለገበት አቅጣጫ ወስዷቸው ኮከቡን ሲያዩ ወደሚሄዱበት አቅጣጫ ከሆነ እየራቁ ከሆነ በዛ በኮከብ ያውቃሉ። ወደ ሀገራቸው እየተመለሱ ከሆነ ከሀገራቸው ያቺ ኮከብ ምን አይነት ርቀት ላይ እንዳሉ ስለሚያውቁ በዛ ካልኩሌት አድርገው ነበር የሚጓዙት። ድቅድቅ ባለ ጨለማ በውሃ ላይ ለዛው ማለት ነው መንጥቀው ነበረ። አላህ ግን ያንን ለመሻር እንደዚህ የመሳሰሉ ከዋክብቶችን አላህ የሰማይ ጌጥ ማድረጉን አመጣላቸውና ተናገረ ማለት ነው። ወአዕተድና ለሁም ዐዛበ ሰዒር አላህ እነዚህን ሁሉ እያዩ
ይህን ሁሉ ተአምር እየተገለጸላቸው በአላህ የሚክዱ ሰዎች ወአተድና ለሁም ዐዛበ ሰዒር ተቀጣጣይ የሆነችውን እሳት ለነሱ ቃል ገባንላቸው ይላል ሱብሓነሁ ወተዓላ። ጥራት ይገባውና ማለት ነው። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሀነመ ወቢእሰል መሲር إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسوقا لأصحاب السعير ወሊለዚነ ከፈሩ ለነዛ ለካዱቱ ቢረቢሂም በጌታቸው ዐዛቡ ጀሀነም የጀሀነም ቅጣት አለችላቸው። ወቢእሰል መሲር መመለሻቸው ምንኛ የከፋች ሆነች። ኢዛ ኡልቁ ፊሃ በውስጧን በተወረወሩ ጊዜ ይላል አላህ ሰሚዑ ለሃ ሸሂቃ እርሷም የምትፈላ ሁና ስትጮህ ይሰሟታል። ወህየ ተፉር ማናፋትን እያናፋች ማለት ነው። ተካዱ ተመየዙ ሚነል ገይዝ ከቁጭት የተነሳች ልትቆራርጣቸው ትቀርባለች። ኩለማ ኡልቅየ ፊሃ ፈውጁን በሷ ውስጥ ቡድን ቡድን ተደርገው በተወረወሩ ጊዜ የጀሃነም ሰዎች አላህ ይጠብቀና ሰአለሁም ኸዘነቱሃ የጀሃነም ዘበኞች ይጠይቋቸዋል። እነዛ የጀሃነም ሰዎችን ምን ብሎ አለም የአቲኩም ነዚር ወደ እናንተ አስጠቃቂ አልመጣምን ብሎ ይጠይቃቸዋል። ቃሉ በላ እንዴታ መጥቷል እንጂ ቀድ ጃአና ነዚር አስጠንቃቂውማ በእርግጥም ወደ እኛ መጥቷል። ፈከዘብና እኛ ግን ዋሸነው አስተባበልነው። ወቁልና ማ ነዘለ ላሁ ሚን ሸይ አላህ በአንተ ላይ ምንም አላወረድንም ብለውን አስተባበልነው። ኢን አንቱም ኢላ ፊ ضላሊን ከቢር እነዛ መላይካዎች የሚሏቸዋል እናንተ በትልቅ ጥመት ውስጥ እንጂ አልነበራቸውም ብሎ መልስ ይሰጣቸዋል። ወቃሉ ይላሉ ለው ኩና ነስማዑ እኛማ የምንሰማ ሁነን በነበረ ዱንያ ላይ አው ነዕቂሉ የሚነገረን ነገር የምናስተነትን ሁነን በነበረ ማ ኩና ፊ አስሓቢ ሰዒር እንደዚህ የምትቀጣጠል እሳት ውስጥ የዛ ባልደረባ ባልሆን ነበረ ብለው ይላሉ። ከቁጭት የተነሳ ቁጭት አይጠቅምም አኺራ ላይ። ፈዕተረፉ ቢዘንቢሂም በወንጀሎቻችሁ ተዋወቁ ይባላሉ። ፈሱሕቀን ሊአስሓቢ ሰዒር ተቀጣጣይ ለሆነችው እሳት ባልደረባ የሆኑ ሰዎች የአላህ እዝነት ከነሱ ላይ የራቀች ሆነች ይላል። ወሊለዚነ ከፈሩ ሚነል ጅኒ ወናስ ነው። ከሰዎችም ከጅኖችም እነዛ የካዱትን በሙሉ በጌታቸው ቢረቢህም ነው። ቢረቢከ ወይም በእናንተ ጌታ አላለም ሙስሊሞችን፣ ወይም በአንተ ጌታ አላላቸው ነቢዩ ዓለይሂ ሰላቱ ወሰላም። በራሳቸው ጌታ ረብ የአላሁ ስብሓነሁ ወተዓላ እንክብካቤ ሁሉንም ያማከለ ነው። ዛሬ በሱ እየካዱ ያሉትን ዛሬ ሀብታም አድርጓቸዋል። የብዙ አውሮፕላን ባለቤት፣ የብዙ መርከብ ባለቤት፣ የብዙ መልቲ ሚሊዮን ወይም መልቲ ቢሊዮን አድርጓቸዋል። ዛሬ እነ ኤለን መስክ ዛሬ 400 ምናምን ቢሊዮን ዶላር አላቸው። በሱ እያመፁ ድንበር እያለፈባቸው አረፍቱም እነዛ ሰዎችን አዛቡ ጀሀነም ነው ያላቸው። ሌላ ምንም የለም። ለነሱ ዱንያ መስጠቱ ደግሞ አላህ የሱ ውዴታ እንዳይመስላችሁ። አላህ ዱንያን ለሚወደውም ለማይወደውም ሰው ይሰጣል። ዲንን ግን ለሚወደው ሰው ብቻ ነው የሚሰጠው። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አዱንያ አሉ ጀነቱል ካፊር ወሲጅኑ ሊልሙእሚን አው ሊልሙስሊም አው ከማ ቃለ ዓለይሂ ሰላቱ ወሰላም። ዱንያ ብሎ ማለት እኮ ለከሃዲያኖች ጀነት ነች፣ ለምእመናን ደግሞ ወይም ለሙስሊሞች ደግሞ እስር ቤት ነች አሉ። ኢብኑ ሐጀር አስቀላኒ ቡሉጉል መራም፣ አልኢስራ ወልሚዕራጅ የሚታወቁበት ደግሞ ፈትሑል ባሪ
ታላቁን ኪታብ ቡኻሪን ሸርህ ያደረጉ ናቸው። ምናሉ ቃዲ ናቸው፣ ትልቅ ቃዲ ናቸው። በሰረገላ ታጅበው ነው የሚሄዱት። ከሁኑ መንገዱን ሞልቶት ከአጃቢዎቻቸው ጋር ይሄዳሉ። የሆነ ቀን አንድ ይሁዲ ደግሞ ቆቀር ጮርናቄ ታውቃላችሁ? እሱን እየሸጠ ፓስቲ ምናምን በዘይት ድክረት ብሎ ወደ መንገድ ላይ ያያቸዋል። ያ ቃዲ አላቸው፣ አንቱ ቃዲ ሆይ የእናንተ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ዱንያ ብሎ ማለት ለካህዲያኖች ጀነት፣ ለሙስሊሞች ለሙእሚኖች ደግሞ እስር ቤት ናት ብሏል። ከኔና ከአንተ ማን ነው እስር ቤት ያለው አላቸው። እብኑ ሐጀር አስቀላኒ ዐለይሂ ረሕመቱላህ ፈገግ እያሉ አዎ ወሰደቀ ረሱሉላህ አሉት። የአላህ መልእክተኛ እውነት ተናገሩ። አንተ ጀሀነም ከሚያጋጥምህ አንጻር አኺራ ላይ ዛሬ ያለህበት ጀነት ነው። ለእኔ ደግሞ አላህ እንደዚህ ዱንያ ላይ ተንፈላሽሼ የኖርኩኝ አኺራ ላይ ካዘጋጀልኝ ጀነት ሲመለከት ለእኔ ይሄ እስር ቤት ነው አሉት። ስለዚህ ዱንያ እቹ ናት። ለነዛ ሰዎች ግን ወቢእሰል መሲር መመለሻቸው ምንኛ የከፋ ሆነ ነው። ኢዛ ኡልቁ ፊሃ ሰሚዑ ለሃ ወደ ጀሃነም በተወረወሩ ጊዜ ወይም ኢዛ ለመወርወር በተዘጋጁ ጊዜ፣ ኢዛ ደግሞ ቢማዕና ኢዝ ትመጣለች። ኢዝ በተወረወሩ ጊዜም በሁለቱም ያስኬዳል። ሊወርወሩ በተነሱ ጊዜ ወይም በተወረወሩ ጊዜ ጀሃነም ታናፋለች። ሸሂቃ ማለት የአህያ ጩኸት ማለት ነው። ምክንያቱም ኢነ አንከረ አልአስዋት ለሰውቱ ልሐሚር፣ አስቀያሚ ጩኸት ማለት ድምፅ ማለት የአህያ ድምፅ ነው። ስለዚህ እንደዛ ታናፋለች። በ70,000 ሰንሰለት ታስራ ማዕሸር ላይ ከቁጭት የተነሳ እኮ ነው። ተካዱ ተመየዙ ሚነል ገይዝ ይላል አላህ። ቀጥሎ እኮ ከቁጭት የተነሳ እነዛ በአላሁ ስብሓነሁ ወተዓላ ድንበር ሲያልፉ የነበሩ ሰዎችን ትመለከታለች። ማዕሸር ላይ በ70,000 ሰንሰለት ታስራ እያንዳንዱ ሰንሰለት ላይ 70,000 መላይካዎች አሉ። ትመጣለች 70,000 ሰንሰለት፣ እያንዳንዱ ሰንሰለት ላይ 70,000 መላይካዎች አሉ። ከዛ ይህን የሰው ልጅ ለመዋጥ ታናፋለ። አላህ ረፊ ይላታል፣ ከይላታል፣ ተጠፍንጋ ትያዛለች፣ ታናፋለች፣ ትጮኋለች። ከዛ በኋላ ኩለማ ኡልቅየ ፊሃ ፈውጅ ማለት በጀማዓ ምን ማለት ነው? የፊርዓውን ተከታዮች በፊርዓውን አማካኝነት፣ የአቡ ጃህል ተከታዮች ለአቡ ጃህል፣ የአቡ ለሀብ በአቡ ለሀብ፣ ሁሉም ጀማውን ይዞ ይገባታል። ከዛ በኋላ ሰአለሁም ኸዛነቱሃ የጀሃነብ ዘበኞች አለይሃ 19 ዋናቸው ማሊክ ይባላል። በእሷ ላይ ደግሞ 19 መላይካዎች አሉ። ያ አዩሃ ለዚነ አመኑ ቁ አንፉሰኩም አለይኩም ናራ ወቁዱሃ ናስ ወልሒጃር አለይሃ መላኢከቱን ጊላዱን ሺዳድ ልበደንዳናና ጠንካራ የሆኑ የሚያስፈራሩ የሆኑ መላይካዎች አሉ። ይጠይቋቸዋል እነዚህ ለጀሃነም ሰዎች አለም የእቲኩም ነዚር፣ ወደ እናንተ አስጠንቃቂ አልመጣም? ሙሐመድ አልመጣላችሁም? ቁርአን አልመጣም ነው ወደ እናንተ ብሎ ሲጠይቋቸው አሉ በላ ቀድ ጃአና ነዚር፣ እረ በእርግጠኝነት እንዲያውም ወደ እኛ መልእክተኛ መጥቷል። ቁርአኑም መጥቷል፣ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቷል። ከኛ በፊት የነበሩ ሙሳም መጥቷል፣ ዒሳም መጥቷል፣ ሃሩንም ዘከርያም መጥተዋል፣ ሁሉም መጥተዋል። ግን ፈከዘብና አስተባበልናቸው። ወቁልና ማ ነዘለ ላሁ ሚን ሸይ፣ ወጊዱ እናንተ በእናንተ ላይ አላህ ምንም አላወረድም እያለን አስተባበልናቸው፣ ዋሸናቸው ብሎ ሲሉ መላኢካዎች ምን መልስ ይሰጣሉ? ኢን አንቱም ኢላ ፊ ضላሊን ከቢር፣ እናንተ ኢን ሸርጥያ ናት፣ እናንተ በጥመት ውስጥ እንጂ ትልቅ ጥመት፣ ضላል ከቢር ማለት ነው፣ ትልቅ ጥመት ውስጥ እንጂ ሌላ ውስጥ አይደላችሁም ብሎ መላኢካዎች መልስ ይሰጣሉ። ወቃሉ ከቁጭታቸው የተነሳ እነዚህ የጀሃነም ሰዎች ምን ይላሉ? ወቃሉ ለው ኩና ነስማዑ አው ናዕቂሉ፣ ምን አለ ያኔ የምንሰማና የምናስተነትን ሁነን በነበረ ማ ኩና ፊ አስሓቢ ሳዒር፣ እንደዚህ ተቀጣጣይ ወደ ሆነችው እሳት የዛች ባልደረባ ባልሆን ነበረው ብለው ይላሉ። ላ ፋኢደተ ፊህ፣ ምንም ጥቅም የለም። አላህ ምን ይላቸዋል? ፈዕተረፉ ቢዙኑቢሂም፣
በወንጀሎቻችሁ ተዋወቁ። እንግዲህ ፈሱሑቀን ሊአስሓቢ ሰዒር ይላል አላህ። ለነዛ ለእሳት ባልደረቦች የአላህ እዝነት የተራቀችና የተከለከለች ሆነች ይላል። هذا هو وصلى الله وسلم على سيدنا محمد جعلني الله وإياكم من الذين يستمعون القول فيتبعون حسنه እኔንም እናንተንም አላሁ ስብሓነሁ ወተዓላ ንግግርን ሰምቶ መልካም መንገድን ከተከተሉ የሱ ባሪያዎች አላህ አድርገን። ፈኢን አኽጣእቱ ሚኒ ወሚነ ሸይጣን ሚን ቂለቲል ዒልም ስህተት ተናግሬ ከሆነ ከነፍስያዬ ከሸይጣን እንዲሁም ከእውቀት ማነስ ነው። አላህና መልእክተኛው ከስህተት ሁሉ የጸዱ ናቸው። እውነት ተናግሬ ከሆነም ከነሱ ነው። ተፍሲር ፕሮግራማችን ከመግሪብ በኋላ ወይም ከኢሻ በኋላ ከሁለቱ አንዱ ማለት ነው። ከአሱር በኋላ ብዙም አይመቸኝም፣ እዛው ክላስ እየገባው በዛው ላይብራሪ ስለምገባ ማለት ነው። ከመግሪብ በኋላ ወይም ከኢሻ በኋላ እሺ፣ ሁለቱም ቀን እየተቀያየረ ሰዓቱ የምንገባ ይሆናል። ሱረቱል ሙልክ የመጀመሪያውን ፔጅ በዚህ ጨርሰናል። ኢንሻአላህ ነገ ደግሞ ጨርሳለን። በዚህ እያልን እንቀጥላለን። አላህ ይወፍቀን። ጥያቄ ካላችሁ ከተማርነው መጠየቅ ትችላላችሁ። ባረከላሁ ፊኩም። ምናልባት ገብቷችሁ ከሆነ ተረድቷችሁ ከሆነ እንደ መጀመሪያው ካልሆንኩላችሁም አፈሳሰሩ ላይ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما ميكم؟ بارك الله فيكم. በጣም አሪፍ ተፍሲር ነው የሰማነው። ማሻአላህ ማሻአላህ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ሱሱ እንደ አንቺ ከመዞሪያ አትመጪም ነበር እንዴ? ወደ ቢሆን ሼር ታደርጉልኝ ነበር ትላለች ሱሱ። ሰው ሁሉ የጠፋሽ እያለ እየፈለገሽ አይደል? ባረከላሁ ፊኩም። የማንስ ግን ተቀይረሃል። በምን ተቀየርኩ ዙዙ? ድሪመርም አመለጠክ? ድሪመርም አመለጠው። ድሪመር አንተ አመለጠ? የማንስ እንዴት አይቀየርም ታዲያ? ለምን የማይቀየረው? ረመዳንን ጾሞ ተነሳረን እንዴ? ቀዝቅዘሃል። ድምፄ ነው እየገፋሁት ነው የሚወጣው። ስንት ጄኔሬተር ከኋላ እየገፋ መሰለሽ? እንትን አንዷም ከስር እየጻፈች ነበር። ሳል ገለኝ ነው ምን ይሻለኛል ምን ልጠጣበት ስትል ነበር። ያ ጀማ ይህን ሳል ብላችሁ ስም አትስጡት። ወላሂ ተጠንቀቁ። ገዳይ በሽታ ነው። ነግሬያቸዋለሁ። ገዳይ በሽታ ነው። ሐኪም ቤቶች አልደረሱበትም። ማሜ መድኃኒቱ ዝም ብሎ ብር ይወስዳሉ። ምን ይላሉ? ዝም ብሎ ነው በቃ የድሮ በጉንፋን አሳበው ነው የሚሰጥ። ላፋይደ ምንም ጥቅም የለውም። እና እንደ ቀላላት ትኩስ ነገር ምናምን ወሰዱበት። እንደዚህ አይነት ነገር ብዙ ጊዜ እንትን የሚሉት ምንድነው ነጭ ሽንኩርት በመሀል አድርጎ መብላትን ጧት በባዶ ሆድ እሱም ጥሩ መድኃኒት ነው። እንደዛ ካደረጋችሁ በኋላ ብዙ ጊዜ ነጭ ሽንኩርት ሰው እንትን የሚለው ከአፍ ሽታ ጋር በተያያዘ ነው። ሽታው ከባድ ነው ምናምን ብሎ ያን ካደረጉ በኋላ በጨው መጉመጥመጥ ነው። አፍን በጨው ከታጠቡ ሽታው ይሄዳል፣ ይጠፋል ከመፋቅም በላይ። ስለዚህ ነጭ ሽንኩርት እንደዛ ዝንጅብልን ደግሞ እያፈሉ መጠጣት ይሄ ነው እንትን ለሳል መድኃኒት የሚሆነው በአብዛኛው። አሕሰንት። ምስር ወጥ ብሉበት። ይሄ ደግሞ የሰራው አሁን ምስር ወጥ ስለሰራ ያንተከተከ ነበር። የተፈጨ ምስር ነው ያልተፈጨ ምስር ነው የሚበላበት። ወይ ጉድ! አይነት ነው እንትን ነው። ኢንፍሉዌንዛው ነው መሰለኝ እኮ ይመስለኛል። አሁን ኢንፍሉዌንዛ አይደለ ያሉት እነሱ? ኢንፍሉዌንዛ ነው። በጣም ብዙ ሰው ነው እንትን ያለው። ሁሉም ሰው ነው የታመመው አብዛኛው በቃ እንትኑ እና እንትን ይላል። ነጭ ሽንኩርት ሱሱ እውነት ነው እንደዛ ሽታ ያመጣል። ግን ሽታ ቢያመጣም በጨው መታጠብ በጣም ትልቅ እንትን ነው። እኛ እንኳን ሳል ኮሮና አላስፈራን። አይኔ እንኳን ኮሮና አስፈርቶኛል። ሰው ለመናገር ኮሮና በቃ አሸልቦኛል ብዬ ሂጄ ነበር ብያለሁ።
ከባለፈው ከአክሲደንቱ የበለጠ ኮሮና ነው ያስፈራኝ። ማሚወላ ኮቪድ ያስፈራል። ኮቪድ እኮ ግን ዋናው ችግሩ ምንድን ታውቃለህ እንዴ? እንትን ካለው አጃቢ ካለው ነው እኮ። አጃቢ በሽታ ካለክ ይሄ የዳነው በዛ ነው። እሱን ነው ቆምላ። አሁን ለምሳሌ ሱካር ቢኖርብህ፣ ደም ግፊት ቢኖርብህ፣ ምናምን የሆነ ነገር ቢኖርብህ ሰደቀላሁ ላዚም ነው። አላሁ 6 ጀናዛ እኮ ነው ካጠገብ የወጣው ማሜ። ላኢላሀ ኢለላህ እሱ ራሱ ሌላ በሽታ ይሆን ነበር እኮ 6 ጀናዛ ደግሞ ነገር የሚሸፈነው እያልኩ እንደዚሁ ወላሂ መነሳትን አታምንም እኮ። ኮቪድ ያስፈራል በጣም በጣም። ደግሞ ገዳይ በሽታ ነው። አንተ እያየሁ እኮ የሚበጣጥስ እንደዚሁ እየተሰማ ሀሊማ ሞክሪ፣ ሁሉን ነገር ሞክሪ። እንደኔ የዋሁኑ ሁለት ፔርሙዝ ዝንጅብል እያፈላሽ እየገለበጥሽለሽ የዋ ብትሆን የወይራ ዘይት 1 ማንኪያ፣ ማር 1 ማንኪያ፣ ሌሞን ግማሽ በሲኒ አድርጋችሁ ጠጡ። ይኸው መዲና የኩታ በሯ ስማ ባለፈ ያሳየሁት ፓናዶል አይተኮላ ለሞና እንትን ማር ያልሽኝ። አዎ በቃ እሱ እሱን አድርገሽ ቪዲዮ ስሪላቸው እና እሱን የዋጡ ሰዎች